አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንግዲህ ዛሬ ማለት ነው ብርዱ እዚህ እያስደረገኝ ነው ማለት ነው። ወላሂ ማውራት ራሱ አልችልም ማለት ነው። እና እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ድምፄ ራሱ አይሰማም ማለት ነው። ለምን ደግሞ አይሰማም? ብርዱ ማለት ነው። ወላሂ በብርድ መውጣት በነገራችን ላይ በጣም ከባድ ነው ማለት ነው። ብቻ አልሐምዱሊላህ ምን ማለት እንዳለብኝ አላውቅም። የምሬን ነው የምላችሁ። ዛሬ ከፍቶኛል በጣም ማለት ነው። ምክንያቱም የከፋኝ ለእንጀራ ብለን እንደዚህ በቃ በብርድ መለብለባችን እረ እኔ እንጃ ወላሂ ከባድ ነው። እና እዚህ ጋር እኔም አቁም ያለሁ ምክንያቱም ስለሚቀዘቅዝ ማለት ነው። ትኩስ ትኩስን ስለሚበሉ እንደዚህ አቁም ያለሁ ማለት ነው። እዚህ ጋር ጌማቱ አለ ማለት ነው። ያው ቢቀዘቅዝም ነገር ግን ያው እንደዚህ አያችሁ በጣም ነው የሚያምረው። እዚህ ጋርም እንደዚህ የቱርኪ ሲኒ እንደዚህ አቀራርቤ እየጠበቅኳቸው ነው ማለት ነው። እዛ ጋር ነበር የተቀመጡት ይታያቸዋል። ኢንሻአላህ ተባረከላህ። በጣም በሐረካት ነው አይገልጠውም ማለት ነው። እንግዲህ በብርድ አረቦች ሰርጋቸው ነው ማለት ነው። ሰራተኞቹ ግማሹ አስተናጋጅ ነው እንደምታዩት፣ ግማሹ ብቻ ግርግር ነው። እና እዚህ ጋር ደግሞ ይኸውና ፊት ለፊቴ እንትን አለ የቡና ኮፊ ማለት ነው። ብዙ ጠለብ ነው ያለው በነገራችን ላይ ማለት ነው። እኔ ብቻ አይደለሁም። እዚህ ጋርም እንደዚህ የሳጅ ቀይ አለ። ሳጅ ማለት መሳቢው የምሰራበት ነው ይሄ ማለት ነው። ብቻ አልሐምዱሊላህ ለኩል ያህል ብርዱ ከባድም ቢሆን ያው እንግዲህ እንጀራ ነው ማለት ነው። ወደ ሀገራችን እስከምንመለስ ድረስ አልሐምዱሊላህ አናማርረው ማለት ነው። ይኸውላችሁ ዲኮር ማሻአላህ ተባረከላህ። እንግዲህ ይሄ በመቃን የታጠረው አያችሁ፣ መቃ ለናፈቃችሁ ማለት ነው። በመቃ ታጥሮ በጣም ደስ ይላል። ሀቂቃ መብራቱ እንደምታዩት ነው። እዚህ ጋርም የአረቦቹ አብያ እንደዚህ ተሰቅሏል። በቃ ሁሉም ነገር ብቻ ፏ ብትን ነው። እዚህ ጋር ያላችሁ ሰራተኛ እንደዚህ በማች አልብሳቸዋለች ማለት ነው። እንትናችን መዳማችን ማለት ነው። እና ብቻ ደስ ይላል። ማሻአላህ ተባረከላህ። ወሽ في جيمات شيلي عادي أحطي هنا شيلي ما في مشكلة حبيبتي. እና እንደዚህ ይመጣሉ የሚፈልጉትን ይወስዳሉ ምናምን። ብቻ ያው የብርዱ ነገር ያው እዚህ ጋር ሳተ እየሞኩኝ ነው ማለት ነው። ወላሂ እንትን ከተሸቀለ ማለት ነው 4 ሰዓት ነው 5 ሰዓት ሆኖታል። ምክንያቱም እኔ መሰለኝ በጊዜ የሚሰራ ነው መገላገል ነበር የመሰለኝ። ነገር ግን ለካ አይደለም ማለት ነው። ምንድነው ብትሉኝ የኛ ሴትዮ ኢማን የላትም ማለት ነው። ኢማን ስለሌላት አንቀልቅላ እንደዚህ እንትን አለች ማለት ነው። አሁን እየተንቀሳቀስኩኝ ነው ማለት ነው። ይታያቸዋል። ማሻአላህ ተባረከላህ። የዛሬው እንትን በነገራችን ላይ ይጸዳል አይገልጠውም ማለት ነው። እንደዚህ ሙረተብ ነው በጣም ማሻአላህ ተባረከላህ። እንደዚህ ይኸውላችሁ ያምራል በጣም። እዚህ ጋር አፈር ቦታ ናቸው። አፈር ቦታ እንትን እያሉ ነው። የሚገርም እኮ ነው የአረቦች እንትኖች ማለት ነው። እዚህ ጋር መብራቱ ምናምን ብቻ ደስ ይላል። ማሻአላህ ተባረከ። እንዶቼ እንግዲህ ስራ ጨርሰን እንደዚህ መጥተናል ማለት ነው። ከስንት ድካምና ብርድ በኋላ ማለት ነው። ይሄን ይመስላል ማለት ነው መንገዳችን። አስለንደን ሁሉ ተቀይሯል። የምሬን ነው የምላችሁ። ምክንያቱም በጣም ቅዝቃዜ ነበር ማለት ነው። በጣም ያስጠላ ነበር የዛሬው ስራ። ብቻ አልሐምዱሊላህ እንዳልኳችሁ ፈጣሪን ካመሰግናችሁ የተሻለ ቀን ይመጣል እያላችሁ ውስጣችሁን ታጥናኑታላችሁ ማለት ነው። እና በሰዓት አያዙም ነበረ ማለት እነሱ
ለሰው ማዘን የሚባል ነገር የለም ነበረ። ያው ብቻ ያው መታገስ ዋጋ አለው አይደለ? ከታገሱት ማለፍ ቀን ስለሌለ ያው በትዕግስት ማለፍ መቻል ለዓላማችን ስንል ማለት ነው። እንደምታውቁት ስራ ከአንዱ ጋር መቀየሩ ትርጉም የለው። ምክንያቱም እነኛም ሰዎች ለኛ አዲስ ስለሆኑ እንደገና መላመድ ነው። ጭራሹንም ወይንም ደግሞ አንድ ወር እንኳን ሳትሞሉ ተማራችሁ አለመግባባት ይፈጠራል ምናምን፣ ከዛ ትወጣላችሁ። እንደገና አሁን ደግሞ ስራ ፈታችሁ ወይ 2 ወር 3 ወር እንደዚህ በአሁኑ ሰዓት ስራ ጠፍቷል ለምታውቁት ትቀመጣላችሁ ማለት ነው። ስለዚህ ምንድነው እሱ ችለን የመስራትን የመሰለ ነገር የለም ማለት ነው። ከቻለ ማልፍ ቀን ማልፍ ይመስላል እንጂ ያልፋል ሁሉም ነገር ማለት ነው። ስለዚህ ምንድነው የምላችሁ የሆነ ብዙ ነገር ውስብስብ ምናምን ቢበዛባችሁም በቃ ለመቻል መሞከር ማሳለፍ። ለምሳሌ እኔ ስንት ሰዓት ነው ከቤት የወጣሁትኝ? ልክ 5 ሰዓት ሲሆን ውሸቷን ማለት ነው ሴትዮዋ ውሸቷን ጮሃ ምናምን ያስወጣችኝ ማለት ነው። እዛ ቶሎ እየጠበቁ ነው ለዚህም 6 ሰዓት እዛ መገኘት አለብሽ ውሸቷን ማለት ነው። በጣም ተናድጃለሁ በሷም ማለት ነው። ምክንያቱም ቢያንስ እንኳን እንደዚህ ማምሸቴ ካልቀረ እንደዚህ እንትን ብዬ ቢወጣ ኖሮ አምሽቼ ብሩም እንደዚህ አይጎዳም ነበር ማለት ነው። ብቻ በአሁኑ ሰዓት ላይ አስጠላኝ ማለት አስጠላና ምንድን ነው እሱ በዛና ተንዛዛ ይባላል። እኛም አልሄድም አለ ቁጭ አልንባቸው ምናምን እነሱም ሰለችም ማለት ነው። የምሬን ነው የምላችሁና በጣም ከባድ ነው ከምላችሁ በላይ ማለት ነው። ለማያልፍ ዱንያ እንደምታውቁት እኛ 5 ደቂቃ አለን ስንባል በ5 ደቂቃ ውስጥ ደግሞ የለንም ማለት ነው። ለዚች ግን ዱንያ እንደዚህ በቃ የሆነ አንዳንድ ሌሊት ከቀን ምናምን ስትሰሩ በጣም ውስጣችሁን የምር አንዳንድ ቀን ይሰማችኋል፣ ያማችኋል። በቃ ማለት ለብር ብዬ ስንት ሺህ ዓመት እኖራለሁ እንዴ ምናምን ብላችሁ የሚሰማችሁ ነገር ብቻ አለ ማለት ነው። እና ያው ይሄን ይመስላል ማለት ነው። እንዳልኳችሁ እንደምንም ብዬ እንደምንም ያው አሁን ከሌሊቱን ይሄን ነገር ስቀርጥ ስንት ሰዓት ነው የምትሉኝ? 3 ሰዓት ነው ማለት ነው። ከሌሊቱ 3 ሰዓት እየተመለስኩ ደግሞ ብርዱ በጣም ከባድ ነበር ምናምን። እንግዲህ እንቅልፍ አታችሁ ብዙ ነገር በቃ ብርድ ውስጥ ምናምን ቆማችሁ ነው የምትሰሩት እና ድምፄ ምናምን ተቀያይሯል። እንዳልኳችሁ በጣም ብርድ አለ። ብቻ አልሐምዱሊላህ አመስግኑኝ እጨምራለሁ ብሏልና እንደዛ ነው። ካመሰገናችሁ ትጨምራል፣ ካማረራችሁ ደግሞ ያለውን እንታጣላችሁና ያው ሁሌም በዱዓ በመታገዝ በሱብር ነገም ሌላ ቀን ነው እያልን ኢንሻአላህ ነገም የተሻለ ቀን ነው ማለት ነው። እና ወዶቼ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ ያደርጋችሁ አበረታቶኝ አብረን እንደግ ማለት ነው። እና ወዳችኋለሁ።